እኮ የትላንቱን አረጋሼ አሁን ደህና ነኝ፣ በጣም ደህና ነኝ፣ ተሽሎኛል። አይ እንደዛ ከሆነ በጣም ጥሩ። ልብስህን ቀይርና እንሄዳ። ምን ነው? ወዴት ነው የምንሄደው? ልጄ የልጁን አድራሻ ጽፋ ሰጥታኛለች። እናም ታፋልገኛል። ምን? የማንን አድራሻ? ልጁ የሚገኝበትን ነው። እርግጠኛ ናት? ሰጥታችኋለች አድራሻውን? አዎ አልኩህ እኮ ልጄ፣ ሰውየው የሚገኝበትን አድራሻ ጽፋ ሰጥታኛለች። የት ነው? የት ነው አድራሻው? እዚሁ። ምን? እዚህ ማለት አልገባኝም። እኔ ኬት አውቃለሁ ልጄ፣ እዚሁ ብላ ነው የሰጠችኝ። እዚሁ? ወይኔ ጭራሽ ልታስገድለኝ ነው። ምን አልከኝ? እዚህ ስትል የት ነው ብዬ እኮ ነው። ልጄን እስኪ አንተው ጠይቃት። እሷ እዚሁ ከተማ ነው ብላ ነው የሰጠች። እዚሁ ከተማ ማለት ነው እንዴ? እኔ ደግሞ እኮ አንተ ደግሞ ምን? አይ በቃ በደንብ ጠይቂያት ልምጣ። ቆይ ምን እያደረግሽ ነው? አውዙ ቢላ፣ አንተ ኮቴ የለህም እንዴ? ደግሞ ወታን ነበር እንደ ቤት በኩል ገባ ማለት ግቢውን በር ማን ከፍቶልህ ነው ወይስ ክፍት ነበር? አይ የለም በጣራ ዘልዬ ገብቼ ነው። አንተማ አታደርገውም አይባልም። እስቲ ሌብነት ሞክር። ሳስበው እሱን ብትሞክር የሚያልፍልህ ይመስለኛል። ምን ማለት ነው? ቆይ እኔ እንዴት ነው ለሌብነት የሚሆነው? ሁሌ ስትሄድ ኮቴ የለ፣ ስትገባ አይታወቅ፣ ስትወጣ አይታወቅ። እኔን ራሱ ስንት ክፍል ድረስ እየመጣ አስደንግጠኛል። በዛ ላይ ሁሌ እንደሰረቀ ሰው ትደናበራለህ። ደግሞ የሚገርመኝ ሁሌ በቃ ሊይዙህ ነው አለቀለ ሲባል እንዳመለጥክ ነህ። እና እነዚህ ሁሉ ባህሪዎች ስራውን ለመጀመር በቂ ናቸው አይደል? ኧረ እባክሽ ቀለሽ። ደግሞ አንቺ እዚህ ቤት ከመጣሽ ጀምሮ ነው እንደ ሌባ እዚህ ጋር ስትሽኮለኮ የነበረ። ይኸውልሽ አንቺ ሳትመጪ በፊት እዚህ ቤት እንዴት ዘና ብዬ ደረቴን ነፍቼ እንደምኖር ባወቅሽ። ኧረ እባክህ በየትኛው ደረት? ወረኛ ደግሞ ስማ፣ እዚህ ቤት የመጣሁት ናፍቀኝ ሁሌ ላይ ወይም ደግሞ ቤቱ ተመችቶኝ እንዳይመስልህ። በአንተ ምክንያት እንደሆነ እወቅ። አይደለም መሽሎክሎክ እንደ እባብ ብትሳብ ራሱ ጥፋቱ የኔ እንዳልሆነ እወቅ። እሺ በልጄ፣ ይህን ያህል ካረፍን ይበቃናል። ትንሽ ዞር ዞር ብለን ደግሞ ሰውን ጠይቅ። እንነሳ ብለው ነው አይሻልም? አይ ምንም እዚህ ጋር ትንሽ ጋደም ብዬ ብነሳ እኮ ጥሩ ነው። ጎሽ ልጄ በርታ። አሁን እርግጠኛ ነኝ የምናገኘው ይመስለኛል። ኧረ አፋልጉኝ ብንለጥፍ ራሱ የምናገኘው አይመስለኝም። ግድ የለም ልጄ፣ እናገኘዋለን። ውስጤ እርግጠኛ ነው እንደምናገኘው። ውስጦት እርግጠኛ ሆኖ ነው ወይስ ማን እንደሆነ አውቀው? ምን አልከኝ ልጄ? አይ ወዲህ ነው። እኔ ደስኪ ውስጦት እርግጠኛ ከሆነ እኔ ግን የምናገኘው እየመሰለኝ አይደለም። ሌላ ቦታ ሄደን ብንፈልገው ይሻላል። ታዲያ ምን አማራጭ አለን ብለው በዚህ ጋር ሄዱ፣ በዚህ ጋር ሄዱ፣ በዚህ ጋር ሄዱ እያሉ ስንዞር አይደል እንዲሆን ነው። ግን ምንም ፍንጭ የለም። እርግጠኛ ነኝ እንደምንፈልገው ሰምቶ በሊቢያ አድርጎ ሄዶ ነው። ታዲያ እንደዛ እኮ ነው። ለምን አንሄድም? የት ያልከው ቦታ ነው። ሊቢያ? ምን ገዶኝ እንሂድ። ቤት በኩል ነው። በሉ እርስዎ ቀልድ ነው የያዙት መሰለኝ። እስኪ አሁን ሄደን እንፈልገው ካልክ እሺ። ቆይ እስቲ አባ ወንድም ምን ነው ደነገጥክ ልጄ? እሱ ነው እንዴ? ተበላን አጎቴ። መቼም እንደሚራመዱት መሮጥ ይችላሉ አይደል? የምን መሮጥ ነው? ለምንድን ነው የምሮጠው? እሺ እባክህ ከሱቅ ውጭ ሌላ ቦታ የምንገናኝ አልመሰለህም ነው? ይኸውልህ ቆይ መጀመሪያ ላስረዳ። በላ እንደ ባለፈው ለምን አትልም? ወይስ ወኔ ሱቅ ብቻ ነው? ቆይ ልጄ ተረጋጋ። እባክህ ዞር በል፣ እርሶ ነው ያገቡት። ጋሼ ለመሮጥ ተዘጋጁ። ምን አይነት ሰበበኛ ሰው ነው? በሰላም እናውራ ሲባል እንደ ወይፈን ካልተዋጋሁ አለሳ። ዝም አትሉት? ቆይ አንተ ለምንድን ነው የሮጥከው? ፈርተህ ነው? ፈርቼ እኮ አይደለም። እና ታዲያ ምንድን ነው? እርሶ ጋር አሁን እየመጣ ያው እኛውን የምንጎዳው ብዬ ነዋ እንጂ ይሄማ እኮ ብቻ አያቅተኝም። ምን አይነት ሰበበኛ ሰው ነው? ለዛ ለልጄ ባሌ ያስቀመጥኩትን እልህ እንድወጣበት አደረገኝ። የልጆትን ባል ያገኘው እንዲህ ነው የሚቀጠቅጡት? ይሄን መች ቀጠቀጥኩት? ነካ እኮ ነው ያደረኩት። በሉ እዚች ጋር ሌላ ሰው መጥቶ ችግር ከሚፈጥርብን በፊት እንሂድ።
ኑ እንሂድ ጋሽ።